ፓኪስታን ሁለተኛ ዙር ድርድር ለማስተናገድ ጥያቄ አቀረበች። አሜሪካና ኢራን በሚቀጥሉት ቀናት ውስጥ ሊወያዩ ይችላሉ ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። በ24 ሰዓት ውስጥ ምንም አይነት መርከብ እገዳውን እንዳላለፈ አሜሪካ እየገለጸች ትገኛለች። ኢራንና ሊባኖስም በዋሽንግተን ድርድራቸውን ጀምረዋል። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱ አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ረቡዕ ሚያዝያ 7 ቀን 2018 ዓመተ ምህረት ዓለም እንዴት እንዳደረች፣ ዓለም እንዴት እንዳረፋፈደችና እንዴት እንደዋለች ከዓለም ጉያ እስከ ኢትዮጵያ እምብርት ከተሰሙ ወሬዎች ነግራችኋለሁ። በቅድሚያም ተቀዳሚ የምናደርገው ከሀገራችን ካገኘነው ወሬ ይሆናል ማለት ነው። በቅድሚያም ሌተናል ጀነራል ታደሰ ወረደ በቅርቡ ወደ አዲስ አበባ ሄደው የነበረው ከደብረጽዮን ገብረ ሚካኤል ጋር በመመካከርና በመስማማት እንደሆነ አስታውቀዋል። ፌዴራል መንግስት ለአንድ ዓመት ስልጣናቸውን ያራዘመላቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ ያደረጉት ጉዞ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በሚያውቁትና በመከሩበት እንዲሁም በተስማሙበት መንገድ መሆኑን ገልጸዋል። ፕሬዝዳንቱ ትላንትና ከሰዓት በኋላ በሰጡት ጋዜጣዊ መግለጫ እንዳብራሩት በቅርቡ ወደ አዲስ አበባ የተጓዙት በፌዴራል መንግስት በተደረገላቸው ጥሪ መሰረት ሲሆን ጉዞም የፕሪቶሪያ ውል ፈራሚ ከሆነው ህወሓት ሊቀመንበር ዶክተር ደብረጽዮን ጋር በመመካከርና በመስማማት የተደረገ መሆኑን ይፋ አድርገዋል። ሌተናል ጀነራል ታደሰ ወረደ በአዲስ አበባ ለፌዴራል መንግስት ያቀረቡት ሪፖርት የክልሉ መስሪያ ቤቶች የስራ አፈጻጸምን መሰረት ያደረገ መሆኑን ገልጿል። በሪፖርቱና በውይይቱ ከተነሱ ዋና ዋና ጉዳዮች መካከል ተፈናቃዮችን ወደ ቀያቸው መመለስና የትግራይ ክልልን ግዛት እንዲከበር ማድረግ፣ በጦርነት የወደሙ ተቋማትን መልሶ መገንባት፣ በትምህርትና ጤና ዘርፍ ያሉ እንቅስቃሴዎች፣ በበጀት መቋረጥን ተከትሎ የተከሰተው የመድኃኒት እጥረት ይገኙበታል ብሏል። ከዚህ በተጨማሪ ከጦርነቱ በኋላ የክልሉ የእርሻ እንቅስቃሴ መልሶ ለማነቃቃት ሊገቡ ከተፈቀዱ 500 ትራክተሮች 85 ከገቡ በኋላ ጅቡቲ ወደብ የቀሩበት ምክንያት በሪፖርቱ ለፌዴራል መንግስት በጥያቄ መልክ መቅረቡ ገልጿል። በሌላ በኩል ሌተናል ጀነራል ታደሰ ወረደ ህወሓት ወጥቶ ስለተቃወመው የስልጣን ዘመናቸው ለአንድ ዓመት መራዘም ማብራሪያ ሰጥተዋል። መጋቢት 30 ቀን 2018 ዓ.ም ይጠናቀቅ የነበረው የጊዜያዊ አስተዳደሩ የስልጣን ጊዜ ተከትሎ የስልጣን ክፍተት ተከስቶ ክልሉ መንግስት አልባ እንዳይሆን ከሁለት ወር በፊት ጀምሮ ከፌዴራል መንግስት ምክክር ሲደረግበት ነበርም ብሏል። ወደ አዲስ አበባ ስጓዝ የፕሪቶሪያ ውል ፈራሚ ከሆነ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ዶክተር በመመካከርና በመስማማት ነው ሲሉ አሳውቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ዘመን በአንድ ዓመት መራዘሙ ይፋ ከተደረገ በኋላ ህወሓት የተናጠል ውሳኔ ነው በሚል መግለጫ እንደተቃወመም ይታወሳል። ይህንን መረጃ ያወጣው ቲግቫ ኢትዮጵያ ከመቀሌ ባገኘው መረጃ ነው ማለት ነው። አሁን ደግሞ ከሀገር ውጭ ካገኘናቸው ወሬዎች መካከል ፓኪስታን የአሜሪካና የኢራን ሁለተኛ ዙር ድርድር ለማስተናገድ ጥያቄ እንዳቀረበች እየተሰማ ይገኛል። አሶሺየትድ ፕሬስ የዜና ወኪል እንደዘገበው ፓኪስታን የተኩስ አቁም ስምምነቱ ከማብቃቱ በፊት በሚቀጥሉት ቀናት ውስጥ የአሜሪካና የኢራን ሁለተኛ ዙር ድርድር በኢስላማባድ እንዲካሄድ ሀሳብ አቅርባለች ብለዋል። የዜና ወኪሉ ስማቸው እንዲገለጽ ያልፈለጉት ሁለት የፓኪስታን ባለስልጣናትን ጠቅሶ እንደዘገበው ከሆነ የቀረበው ሀሳብ ተግባራዊ የሚሆነው ተደራዳሪ ወገኖች ሌላ የተለየ ቦታ እንዲሆን ካልጠየቁ ብቻ ነው ብለዋል። አንደኛው ባለስልጣን እንደገለጹት የመጀመሪያዎቹ ድርድሮች ያለ ስምምነት ቢጠናቀቁም በአንድ ጊዜ ብቻ የሚያበቁ ጥረቶች ሳይሆኑ ቀጣይነት ያለው ዲፕሎማሲያዊ ሂደት አካል ናቸው ብለዋል። አሶሺየትድ ፕሬስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሆነ አዲሱ የአሜሪካና የኢራን ድርድር በመጪው ሐሙስ ሊካሄድ ይችላልም ብለዋል። የኢራን አምባሳደር አሜሪካ የኢራን ወደቦችን መዝጋቷ ከባድ የሉዓላዊ ጥሰት ነው ሲሉ ኮንነዋል። በመንግስታቱ ድርጅት የኢራን አምባሳደር አሜሪካ የኢራን ወደቦችን መዝጋቷን የቴህራን ሉዓላዊነት ላይ የተፈጸመ ከባድ ጥሰት ነው ሲሉ አወገዙ። አምባሳደር አሚር ሳይድ ለተመድ ዋና ጸሐፊ አንቶኒዮ ጉተሬስ በጻፉት ደብዳቤ ህገወጥ የሆነው እግድ
የዓለም አቀፍ የባህር ሕግ መሰረታዊ መርሆች ላይ ከባድ ጥሰት የሚፈጽም ነው ብለዋል። ጉቴሬዝን በበኩላቸው ሁሉም ወገኖች ለዓለም ነዳጅ ዝውውር ቁልፍ በሆነው የሆርሙዝ ወሽመጥ ላይ የመርከቦችን ነፃ እንቅስቃሴ እንዲያከብሩ ጥሪ አቅርበዋል። በአሜሪካና ኢራን መካከል በፓኪስታን የተደረገው የሰላም ንግግር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ከትላንት ሰኞ ጀምሮ የኢራን ወደቦች ዘግቷል። በአሜሪካና ኢራን መካከል በፓኪስታን የተደረገው የሰላም ንግግር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ከባለፈው ሰኞ ጀምሮ የኢራን ወደቦችን ዘግቷል። የአሜሪካ ማዕከላዊ እዝ ሴንትኮም እግዱ ያለ ልዩነት ወደ ኢራን ወደቦች ወይም የባህር ዳርቻ አካባቢዎች በሚገቡና በሚወጡ የሁሉም ሀገራት መርከቦች ላይ ተፈጻሚ እንደሚሆን አስታውቋል። ሆኖም ጦሩ በሆርሙዝ ወሽመጥ ከኢራን ወደቦች ውጪ የሚንቀሳቀሱ መርከቦችን እንደማይከለክል አያይዞ ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካና ኢራን በሚቀጥሉት 2 ቀናት ውስጥ ሊወያዩ እንደሚችሉ አስታውቋል። ዶናልድ ትራምፕ በአሜሪካና በኢራን መካከል በሚቀጥሉት 2 ቀናት ውስጥ ንግግር ሊጀምር እንደሚችል ለኒውዮርክ ፖስት ተናገሩ። በሚቀጥሉት 2 ቀናት ውስጥ የሆነ ነገር ሊከሰት ይችላል እና እኛ የበለጠ ወደዚያ ወይም ደግሞ ወደ ፓኪስታን የመሄድ ዝንባሌ አለን ማለታቸውን ጋዜጣው ዘግቧል። ሁለቱ ሀገራት የተኩስ አቁም ከደረሱ በኋላ በፓኪስታን ተገናኝተው ለረጅም ሰዓታት የተወያዩት ባለፈው ሳምንት መጨረሻ ላይ ነበር። በወቅቱ የአሜሪካ ልዑክ የመሩት ምክትል ፕሬዝዳንቱ ጄዲ ቫንስ ሲሆኑ የኢራን ልዑክ ደግሞ የተመራው በአፈ ጉባኤው ሞሐመድ ባጋር ጋሊባፍ ነው። ነገር ግን ውይይቱ ያለምንም ስምምነት ተቋጭቷል። ዛሬ የኢራን መገናኛ ብዙሃን በፓኪስታንና ቴህራን መካከል የመልእክት ልውውጥ መኖሩን ዘግበው ከአሜሪካ ጋር ቀጣይ ውይይት ለማድረግ ስምምነት ስለመደረሱ ግን ምንም መረጃ የለኝም ብለዋል። በሌላ ዜና ደግሞ የእስራኤልና የሊባኖስ ልዑካን ቡድኖች በዋሽንግተን ዲሲ ውይይታቸውን እንደጀመሩ የወጡ መረጃዎች ይጠቁማሉ። የእስራኤልና ሊባኖስ ልዑካን ቡድን ከአሜሪካ ውጭ ጉዳይ ሚኒስተር ማርኮ ሩቢዮ ጋር በመሆን በዝግ ውይይታቸውን ጀምሯል። እስራኤልና ሊባኖስ ፊት ለፊት ተገናኝተው ውይይት ሲያደርጉ ይህ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ መሆኑንም እየተጠቆመ ይገኛል። ከአሜሪካ ወገን ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር በሊባኖስ የአሜሪካ አምባሳደር ሚሼል ኢሳ እንዲሁም በመንግስታቱ ድርጅት የአሜሪካ አምባሳደር ማይክ ዋልዝ ተገኝተዋል። በአሜሪካ የሊባኖስ አምባሳደር ናዳ ሐምዴ እና የእስራኤሉ አምባሳደር ይቼል ሌተር አገራቸውን በመወከል በውይይቱ ላይ የተሳተፉ ናቸው። የሁለቱ ሀገራት ውይይት ከመጀመሩ በፊት ማርኮ ሩቢዮ ይህ ታሪካዊ አጋጣሚ ነው ሲሉ ተናግረዋል። ሩቢዮ አክለውም ውይይቱ ከተኩስ አቁም በላይ ነው በማለት የሂዝቦላ ተጽዕኖ በቋሚነት እንዲያበቃ የሚያደርግ ነውም ብለውታል። አክለውም ለ10 ዓመታት በቀጠለ ውስብስብ ሁኔታ ውስጥ እየሰሩ መሆናቸውን እንደሚረዱ ገልጸው ቀጥሎ በሚደረገው ረጅም ውይይት አይፈታም ብለዋል። ነገር ግን ቋሚና ዘላቂ የሆነ ሰላም ለማምጣት የሚያስችል ማዕቀፍ ለመንደፍ እንደሚሰሩም ገልጸዋል። የሁለቱ ሀገራት ውይይት በእስራኤልና ሂዝቦላ መካከል ለወራት ከተካሄደ ውጊያ በኋላ የሚደረግ ሲሆን ጦርነቱን ሊያስቆም እንደሚችል ተስፋ ተጥሎበታል። ሂዝቦላ የኢራን ጦርነት ከተከፈተ ከሳምንታት በኋላ በሰሜናዊ እስራኤል የሮኬትና የድሮን ጥቃት በመፈጸም ጦርነቱን ተቀላቅሏል። እስራኤልም የቡድን ወታደራዊ አቅም ለማዳከም የአየር ጥቃትና የምድር ላይ ዘመቻ በመጀመሯ ከ2000 በላይ ሰዎችም ተገድለዋል ይላል መረጃው። ለዛሬ ለዕለተ ረቡዕ ሚያዝያ 8 ቀን የያዝነው የመጨረሻ ወሬያችን አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ ምንም አይነት መርከብ እገዳውን እንዳላለፈ እየገለጸች ትገኛለች። አሜሪካ በመጀመሪያዎቹ 24 ሰዓታት ውስጥ ከኢራን ወደቦችና የባህር ዳርቻ አካባቢዎች የተጣለውን እገዳ አልፎ ምንም አይነት መርከብ አለማለፉን ገልጻለች። የአሜሪካ ማዕከላዊ እዝ ከ10,000 በላይ ወታደሮች፣ በርካታ የጦር መርከቦችና አውሮፕላኖች እገዳውን ለማስፈጸም መሰማራታቸውን ገልጿል። 6 የንግድ መርከቦች ከአሜሪካ ኃይሎች የተሰጠውን መመሪያ ተቀብለው ወደ ኢራን ወደብ እንዲመለሱ ማድረጉን ጨምሮ አስታውቋል። ቢቢሲ የክትትል መረጃዎችን በመመልከት 4 ከኢራን ጋር ግንኙነት ያላቸው መርከቦች እገዳው ከተጀመረ በኋላ የሆርሙዝ ባህረ ወሽመጥን አቋርጠው መሄዳቸውን አረጋግጧል። ሴንትኮም እገዳው ወደ ኢራን ወደቦች በሚገቡ ወይም በሚወጡ በሁሉም አገር መርከቦች ላይ እየተተከበረ መሆኑን ገልጿል። አክሎም ወደ ኢራን የማይሄዱ ወይም ከዚያ የማይመጡ መርከቦች የሚያደርጉትን እንቅስቃሴ መደገፋችንን እንቀጥላለንም ብሏል።
ውድ አድማጮቼ ዓለም እንግዲህ እንደዚህ አድራለች። ዓለም እንግዲህ እንደዚህ አረፋፍዳለች። እንዲህ አይነቱን ትኩስ ወሬዎችና ትኩስ መረጃዎችን ማግኘት የምትፈልጉ ከሆነ ይህንን ወሬ ነጋሪ የተሰኘውን ዩቲዩብ ቻናላችንን ሰብስክራይብ ማድረግ ብቻ ነው የሚጠበቅባችሁ። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ደግሞ ለወዳጅ ዘመዶቻችሁ ማጋራትን እንዳትረሱ። በቸር ዋሉ። ጤና ይስጥልኝ።